ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? እኔ 12 ቁጥር ነኝ፣ ክሮሮክስ ነኝ፣ የክሮሮስ ታናሽ እህት ነኝ። እንዴት ናችሁ ቤተሰቦቼ? እኔ ጋር ሁሉ ሰላም ነው። በጣም ቸኩያለሁ። ለምን መሰላችሁ? በኢሞ ደውላ ነው እና እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ክብሩ ይስፋ፣ እግዚአብሔር ይመስገን። ቤተሰቦች ለምታበረታቱኝ፣ አይዞሽ አታልቅሽ ለምትሉኝ ለሁላችሁም በጣም 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 አመሰግናለሁ። የምር ነው የምላችሁ፣ በጣም አመሰግናለሁ ከልቤ። በዙ አጋጣሚ ደግሞ ጓደኛዬ ሳርዬ በጣም ይቅርታ፣ እወድሻለሁ። ማርያምን ነው የምልሽ፣ በጣም ነው የምወድሽ። ላጠፋሁት ጥፋት ይቅርታ። እኔ ጥፋት መስሎ አታየኝም። አንቺንም እንደዛ አጋልጦ ለክፋት የሚሰጥ አልመሰለኝም። እንደውም ብዙ ሰው እንደውም ሲያመሰግንሽ ነበረ፣ ለመልካምነትሽ፣ ላደነጋገጥሽ ምናምን ሁሉም ሰው ሲያመሰግንሽ ነበረ። ጓደኞች ሁሉ በውስጥ በጣም ምን አይነት መልካም ሊናን ነበር ሲልሽ የነበረው እንጂ የአንቺ መጥፎ ነገር እዛ ጋር ምንም መጥፎ ነገር ያወራሽው ነገር ስለሌለ ሁሉም ነው ያመሰግንሽ። እና በዛ አጋጣሚ ቤተሰቦች በጣም ነው የማመሰግነው። ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ ያመሰግናለሁኝ። ቤተሰብ ዛሬ ተንኮል አስቤያለሁ። ተንኮሉ ምንድነው መሰላችሁ? ፕራንክ ላደርግ ነው ሰው። ፕራንኩ ምንድነው መሰላችሁ? የሰፈራችን ልጅ አለች እና ምንድነው ምላት የሆነ እኛ እዚህ ጋር የሆነ የተረገበ ብረት ድስት አለች። ጥዴ ነው ራሱ በጣም የሚጮህ ድምጡ ራሱ በጣም ነው የሚያስፈራውና እና ይፈነዳል። ተስንት አንድ ማለት ነው። ስለዚህ እሱ ፈንድቶ ተቃጥያለሁ፣ ብር የለኝም፣ ሐኪም ቤት ነች ነው ምን እንደምትል እንሰማለን። እንደውልላት። ይቅርታ አድርጉልኝ ግን ቤተሰብ ይሄን ታደርግ ይቅርታ አድርጉልኝ። እኔ ያው ወዲያን ቢስት ሆንኩኝ በዚህ ነው። ዘቧ ደህና ነኝ። ደህና ነሽ? ደህና ነኝ አለሁ አልሐምዱሊላህ። እንዴት ነሽ? ደህና ነኝ። ጠፋሽ እኮ። ጠፋሽ? ሰላማት ምን ፈለግሽ? አረውክ እኔ ስደውልሽ አታነሽም። አንቺ ስትደውይ አታገኝም። እንግዲህ እኮ አትገናኘንም እንጂ ትደውይልኛለሽ፣ እደውልልሻለሁ። አዎ እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ለጤናሽ? ደህና ነኝ። እንዴ እኔ መታመሜን አልሰማሽም? አልሰማሽም እና ነው ወይ መታመሜን? አዎ። ኧረ እባክሽ አንቺ መታመምሽን የምርሽን አልሰማሽም? ማሽ ኧረ ወላሂ አልሰማሁም። ነገበና የምኳል ማንም አናወራኛል። እኔ እኮ የሰማሽ መስሎኝ ለምን አልደወለችልኝ ብዬ ከፍቶኝ ነበረ። ኧረ ወላሂ የማከድጉ ማያስ ይነግረኛል። እኔና አንቺ ሳትደዋወል ስለ አንቺ የሚያወራኝ ሰው ማን አለ? ምን አውቃለሁ ብለሽ ከተደውል ወይ ኢትዮጵያ ትደውል ደግሞ ኢትዮጵያ ሆነሽ ሰላም ዘዋኔ እኮ ያ የተረገበ ብረት ድስት ፈንድቶ እኮ ተቃጥዬ እሳት ሐኪም ቤት ነኝ። የፈጣሪ ያለ በደም ቁጥሻል። አሁን ብር ምናምን እየተሰበሰበልኝ ነው። ምንሽ እናቀጣምሽ ልትዲፋብሽ ሙሉ ሰውነቴ እናያቃጥል። የፈጣሪ እንደ አንቺ ተሰርተሽበት አታይም? እሱ ጌታት ያመጣ እንዲ እኮ እኔ ሰራበት ነበር፣ ሁሌም ነበር የምሰራበት። ፈንድቶ ነው። ውይ ሀዲ ቆይ ፊትሽን ምናምንሽን ነክቶሻል? ወልጅሽን ያኔ ፊቴን አነካኝ። ትስሽን አረግ ተወገቤ በታይ ነው። የፈጣሪ ተወገብሽ በታይንሽ ምታክኝሽ ግን ሀዲፍቶ
እንዲሁ ብትንትን ነው ያለው። የፈጣሪ ሁሪ የሷ ደገማ መጥፎ እንደው ፊትሽን ታላገኝሽ የሚሆን ይቻላል። ፊት የምን ጥንጥ እዛ ፊት ይሆናል ብለሽ ይሄ ጥንጥ እዛ ፊት አልነካውም። አልሐምዱሊላህ የፈጣሪ ታዲያ ክሬም ምናምን ሰጡሽ እንዴ? ድርቅ እኮ የሚያደርጋለ ክሬም እዛው ሐኪም ቤት ነኝ እኮ አልወጣሁም። ወላሂ መቼም ተቀጠልሽው? ሰንበት ብያለሁ። አይ እንደዚህ ሐኪም ቤት የሆንሽ ማለት ነው እዛው ማስቀመጥ በጣም ስለተጎዳውኝ እንትን እያሉኝ ነው። እና እንትን ልነግርሽ ነው ማለት ነው። ብር ምናምን እየተሰበሰበ ነው እና እንትን እንድትል እንድታግዙ ይፈልጌ ነው። ብር ምናምን ይልብ ነው እየተሰበሰበ እና እንድታግዙኝ ነው። እንዲድን ቁሜ እንዲሄድ ማለት ነው። ለልጄ እንዲድን ፈርችሽ ነው ራሱ በግድ ነው የነገርኩሽ። በግድ ነው የነገርኩሽ። ምን ያስፈራል? ሰው ለጤና በላይ አይደል እንዴ? ወደ እናንተው ጋር ነው የምደውለው። ኋላ ወዴት እደውላለሁ? ሌላ ውይ ከባድ ነው ወላሂ በጣም። አይዞሽ ለበጎ ለኸይር ታይ ቤት አላለሁ ነው አሁን ታይ ኮኮብ አልሐምዱሊላህ አላለሁ። አሁንም አልሐምዱሊላህ አንድ ሰው ምንም ነገር ሲመጣ በጆንቅ ጊዜ ማለት ነው ታይ ኮኮብ እንደዛ ታክሪ እኛ ወደ እሱ ነው ሁላችንም ከዛ እንቀራለን ማለት አበጠን አንቀራ አሊ ቢባል ቢመጣም ታይ ግዴለሽ በልጅ እንዲኖር ይሁን። አሁንም አልሐምዱሊላህ መከረህ በህይወት ታለሽ ዋና ህይወትሽ መኖሩ ነው እንጂ መምከሪያ ነው እንጂ ምንም አይደለም። በሌላ ጣናሽ ነው ነገር የሚመጣው። ሀይሌ ምን ያህል ብር ብለው ነው ሐኪሞቹ? አይ ትንሽ ብር ነው ብዙም አይደለም። 8 ሺህ ሪያል ነው። ትንሽ መስላል የሚሄድ ትንሽ ሪያል እንዴት ታዲያ እንደዛ አሁን እንዲህ አቃጠለሽ ነው እንደዚህ ያሉ? አዎ በቃ ወደ ሀገር እገባለሁ። እንትን ታውቅ ወደ ሀገር ነው የምገባው። አሁን ተስፋ ቆርጠሽ ምን እሰራለሁ ብለሽ ነው? የፈጣሪ ደነገሽ እንደዚህ ኧረ ወላሂ በጣም ያስደነግጣል። አያስደነግጥም? እንዲህ ምን ልትይ ነው ብያለሁ። ያኔ በሽታ ያኔ ይዙ የምታለሽ በሽታ ወያይሽ እንደዛ ነው የመሰሉ እንደዚህ የከበደ በሽታ መሆን አስሮ ለማንኛውም ነው ሁሉም ነገራቸውና ያላቸውን እንዳጨክሩብኝ እንግዲህ ነገራቸው አለ ያለህ ይበልጣል ሁሉም ነገር ዘዋ አጀበንች ዘብደር ገለታ ወይ የኔ ውድ ለማንኛውም እኔ አውቄ ነው ማርያም ይቅርታ በመቤት ይቅርታ ዘብደር አውቄ ነው ዘብደር ዶሬና አባህና ፈርድ ታው
ተቆጣኝ ቤተሰብ። ወይኔ ጉዴ ገደለችኝ። እመቤቴን ባይም መጣል። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ቤተሰብ ዘግታብኝ ወጣች። ዘቢደር ዘቢደር ልንገርሽ በእናትሽ እንደው በአባቴ ይዤሻለሁ። አዳምጪኝ ዘዋ ያስማማ ዘዋ እኔ ልንገርሽ፣ የምሬን ነው የምልሽ ዘቢደር፣ እንደው እንዳትቀየሚ፣ እንደው ባያየ ግረ ተይሻለሁ። እኔ ፕራንክ እያረኩሽ ነበረ። ማርያምን ይቅርታ ተንቀጠቀኩኝ። በዚህ አይነት ብራንክ አለ እንዴ? አላስ ይቅርታ ዘዋ፣ በእናትሽ ይቅርታ ዘቢደር። እኔ ማንም ሰው ክፉ እንዲሆን አልፈልግም። ለምን እንኳን አይደለም በምወዱ ሰው እንዲህ ቅርብ ለምለው ሰው። እሺ ይቅርታ ዘቢደር እንጂ እኮ ነው የማወራው። እኔ ማራቃለሁ። በጣም ይቅርታ። እኔ ግን ፕራንክ ላድርግሽ ብዬ ዩቱብ ከፍቼ ስለነበር ፕራንክ ላድርግሽ ብዬ ነው። እንዴ የት ይቀርልሻል? ዲያዲን ያስተማረኝ። እሺ ይቅርታ ዘዋ፣ በእናትሽ ይቅርታ አድርጊልኝ። እሺ ይቅርታ። እሺ ወላሂ እንዲሁ ወላሂ እንዲሁ ታላስ ዲሙ በራሷ ጨመረላት ብዬ። ለማንኛውም ፕራንክ ተደርገሻል አልተደረግሽም? ይሄን ብቻ መልሽ። አሁን ታርግሽኝ አማረክ ተሳክቶልኛል። አርግሻለሁ። ኧረ ቀላል በቃ ዘዋ ዩቱብ ገብተሽ ተስክረባ እልክልሻለሁ። ወዲም ብታየው አይሽ የኔ እናት የኔ ውዴት አመሰግናለሁኝ። ለማንኛውም እኔ አውቄ ነው በዛኛው ስልክ ደውይልኝ ያልኩሽ፣ ራሱ በዛኛው ስልክ ሪከርድ ለማድረግ ነው። ዩቱቡን እልክልሻለሁ፣ ታየዋለሽ፣ ድምፅሽን እለቀዋለሁ። ኧረ ፈርቢ ወዲያ ዘዋ። ለማንኛውም ሁሉን ነገር አስረሳሽ፣ እምባ የመጣ ግን የሆነ ሰዓት ላይ ማለት ነው። እና ፕራንክ ተደርገሻል፣ ተሳክቶልሻል። ቤት ተሳክቶልሻል። ማሳካት አልተሳካልሽም ማለት ነው። አስደንግጬሻለሁ በደንብ። ወላሂ ሆዴን የኔ ውድ በቃ አመሰግናለሁ። አየየ ገለታ እኮ እኔ ያኮራኛል። ያላ ለማንኛውም ሴትዮ እየጠራችን ወደ ውልሻለሁ። እሺ በኖርማል በኢሞ ቀጤ ያላሽ ጆሪ ኦኬ። ይኸውልሽ ዩቱብ ላይ ለቀዋለሁ። ሊንኩን እልክልሻል። ድምፅሽን ትሰሚዋለሽ ራስሽ። እሱ ጉድ ያደምጣ አንቺ አፈርቢና ወዲ እንዲያለቂ እለቀዋለሁ። ማርያምን እለቀዋለሁ። ያ ቻ ቤተሰብ የስ እውነትም ክሮሮክስ ተሳካልኝ። አያችሁ የአገር ልጅ። ለማንኛውም የእሷ አባት ለእኔ አባት፣ ለእሷ አባት የኔ አባት አባቱ ነው። መወለድ ቋንቋ ነው በሚለው ያዙት። ለማንኛውም ቤተሰቦች ሴትዮ እየጠራች ነው። ተሳክቶልኛል እና ቤተሰብ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ